አማን አላህ ያርጋችሁ በረካ ሁኑ ያቆያችሁ። ሰላም ውድ ሀገሬ ልጆች የሰጣችሁን አደራ ጠብቀን ቃላችንን ሳናጎድ ከ10 በላይ መኪና አስዩዚ ዱቄት ጭነናል፣ ዘይትም ጭነናል። እነዚህን ይዘን የተለያዩ 3 ካምፖች አሉ እዛ ሄደን እንሰጣለን። ይሄን ቪዲዮ ሼር ኮፒ ሊንክ በማድረግ ለሁሉም ሰው ተደራሽ እንዲሆን አድርጉልን። እንወዳችኋለን። ከስንት ልፋትና ድካም በኋላ እንግዲህ የመጨረሻውን የቻይና ካምፕ ላይ አርፈናል። ይሄን እንደምታዩ ዱቄቱን አራግፈን ጨርሰን ወደ ዘይቱ መተናል። ይሄ ዘይት 600 ፍሬ ሲሆን ለ600 ቤተሰቦች የሚበቃ ነው። የገናን በዓል በማስመልከት ለወገኖቻችን ለሁሉም አድርሰናል። ይሄንን ድጋፍ ስታደርጉ ለነበራችሁ፣ ከጎናችን ለነበራችሁ፣ በውጭም በውስጥም ለነበራችሁ ምርጥ ኢትዮጵያውያን እዛው ቦታው ላይ ተገኝተን ከሁሉም የእምነት አባቶች ምርቃናቸውን እንድትቀበሉና ይሄን ቪዲዮ ሪፖስትና ኮፒ ሊንክ አድርጋችሁ ለሁሉም ለደስታ ተካፋይ እንድታደርጉ ባክብሮት እነግራችኋለሁ። አማን አላህ ያርጋችሁ በረካ ሁኑ ያቆያችሁ ይሁን። አዎችን ዓለም ተጠቀሙባት። አማን አላህ ያርጋችሁ እንደው ጌታ እንደ አይለቅባችሁ። አማን አላህ ያርገን። ወንድማችን ታኮርንም በእውነቱ በዚህ እርሜው ይሄን ሐል አሰባስቦ ያመጣልን ወንድማችን ከድርጅቱ ጋር እግዚአብሔር ያሳድገው፣ ብሩክ ቅዱስ ያርገው። እናንተም ያስተባበራችሁት ትብብር ያደረጋችሁት በመኪናም በጉልበታችሁም የተባበራችሁንን እግዚአብሔር ይስጣችሁ። የግቢውንም ያውጡንም ክፋይን ካበን ደግ አላህ ያርጋችሁ። አላህ ያሳድግህ። ሁሉንም አላህ ያሳድገው። ቀኑ የእናንተ ይሁን፣ ዘመኑ ይግጠማችሁ። አላህ ያቆይልን፣ በረካ ይሁኑልን፣ መስጠት ይሁን ልምዲያችሁ። ሁሌም ስጡ፣ ውላችሁ ግቡ። ልጅ ስተልይ ልጅ ቆዩልን፣ ሰንብቱልን። አገራችንን ደግሞ አማን አላህ ያርግልን። እግዚአብሔር ይስጥልን። በጣም ለድርጅቱ ለሚረዳንም ሁሉ ለኮሚቴዎቻችንም ሁሉ በጣም እድሜና ጤና ይስጥልን። የእድሜ ጸጋ ይስጥልን። ሃይማኖታችንን ያጽናልን እና ደግሞ ለበዓሉ በሰላም ተቁጥር ሳንጎል እናንተም አንጮቹ እኛም ደግሞ ተቀባዮቹ በሰላም ደግሞ ለብርሃነ ልደቱ በሰላም ያድርሰን። እግዚአብሔር ይስጥልን። ልጆች አደራ እንዳይበኝ መከራ አደራ ሳቅ ጨዋታ እንጂ ጭፈራ እኛ አንፈልግም መከራ አንተ ያገሬ መሬት በላ አፈርና ውሃው በላ አደራ እንዳይጠማው በላ ይህ አንጀት የደሃው በላ